that you are a slave, Neo. Like everyone else, you were born into bondage, born into a prison that you cannot smell or taste or touch. A prison for your mind. ሰላም እንዴት ናችሁ? ሰላም ከረማችሁ ሆይ? ያው ቀድማችሁ እንዳያችሁት የሰው ልጆች በእስር ቤት ነው ያሉት። የሰው ልጅ እስር ቤት ነው በራሱ ሰዓት ያመጣበት። ያው ኒዮ ማነው ሞርፌስ ሲያወራ እንደሰማችሁት የሰው ልጆች የተጣባው እና ያ የሰው ልጆችን ሲጣባ የነበረው የመርገም ደም ወይም ደግሞ በባርነት ሲያስረው የነበረውን የሰው ልጅችን ሁሉ ሲገዛ የነበረ ቀዩ ዘንዶ ነው እና ከቀዩ ዘንዶ ጋር ተያይዞ ብዙ ነገሮች አሉ። አሁን ዓለም ላይ ወደ ቀዩ ዘንዶ ወይም ደግሞ ወደ መርገም ደም ነው የሰው ልጆች እንዲወሰዱ እየተፈለገ ያለው እየተሰራም ያለው ያ ነው። ቀዩ ዘንዶን ነው ያደረጉት ያሉትና ዋርም ሆል ነው እንግዲህ ወደዛ ወደ ዋርም ሆል እንድንገባ ነው የሰው ልጆችን ዲጂታል ነገሮች የሚመጡት ቺፖችን ጨምሮ የተለያዩ ነገሮች ሰውነታችን ውስጥ ሊቀበሩ የሚችሉትን ነገር የመርገም ደም ነው ከክትባቱ ጀምሮ ማለት ነው። የሰው ልጅ ለ5500 ዓመት የመርገም ደም ውስጥ ነበር የገባውና ያው የመርገም ደሙ ጋር ተያይዞ ራዕይ ዮሐንስ ምዕራፍ 12 ላይ ከዘፍጥረት ጋር እንደሚገናኝ ሁሉም ይታወቃልና ያው ዘፍጥረት ላይ ዕፀ በለስን ሔዋን ባደማች ሰዓት በቀጠፈች ሰዓት የመርገም ደም ወደ ህይወቷ እንደመጣ ይታወቃል። እና ያ የመርገም ደም ነው የሰው ልጆችን እየበላ ያለው እስካሁን ድረስና ያንን የወር አበባ ማነው የመርገም ደም ወይ የወር አበባ ወይ ዕፀ በለስ የምንለው የሰው ልጆችን መከራ ውስጥ እንዲገባ አድርጓል። እሷ ዕፀ በለስን በመቀጥፈበት ሰዓት እሷም የመርገም ደም ድንግልናዋን በራሷ ጠፋች እንደማለት ነው። ድንግልና ትልቅ ምስጢር ያለው ለዛ ጌታችን ኢየሱስ ክርስቶስ ከእናታችን ያለምንም ደም እንደተጸነሰው ያለምንም የመርገም ደም እንዳልተጸነሰው እሱን የምናወራ ይሆናል ወደ በኋላ ላይ። ግን በድንግልና ጸንሰው በድንግልና የወለደችው ያ ማለት ነው። ድንግልናን መታጠት ማለት የሚታጣ ከሆነ የህይወት ሀብትን ወይም የህይወት መንገድን ማጣት ማለት ነው። ወደ ዕፀ በለስ መግባት ማለት ነው። ያ የዕፀ በለስ መንገድ ነው የሰው ልጆችን እየጎዳ እየገደለ እያጠፋ ያለውና 5500 ዓመት የሰው ልጆችን ወደ ፕሪዝን ከቷል። እሷ ዕፀ በለስን በምታደማ ሰዓት ከገነት በሚወጡበት ሰዓት የቁርበት ልብስ አለበሳቸው የሚል ነውና ማህፀን ተሰጠ ነው። የሰው ልጅ ስህተት ባይሰራ ኖሮ ልጅ ቢወልዱ የሚወልዱት የነበረው እናታችን ቅድስት ድንግል ማርያም እንደጸነሰችው አይነት ነበር። የሰው ልጅም እንደዛ የሚሆነው ሃርሞናይዝ የሆነ መንፈሳዊ ጽንሰት ነበር። ያንን ጽንሰት ነው ኢየሱስ ክርስቶስ መጥቶ ያሳየን። ባንስት ኖሮ ወይ ደግሞ የመርገም ደም በሰውነታችን ባይገባ ወይ ሴቲቷ የመርገም ደም ወደ ውስጧ ባይገባ ኖሮ የሚሆነው የነበረው እሱ ነበረ። ዕፀ በለስን ማድማቷ ያ የሞት ነገር በሰው ልጆች በማህፀን በውርርስ የሚመጣ የውርስ ኃጢአት እንዲመጣ የሆነው በዛ ነው። ዕፀ በለስ ሲደማ መርገም ነው። ያም የመርገም ደም እስር ቤት የሚባለው ሜትሪክስ ማህፀን የሚባለውን ነገር ይዞ እንዲመጣ ተደረገ እና ያ የመርገም ደም ነው ለ5500 ዓመት የሰው ልጅ ሲበላው እሱም ሲበላ የነበረው ማለት ነው። እንደሚታወቀው በባዮሎጂካሊ
የሰው ልጅ በሚፈጠርበት ፈርቲላይዝ በሚሆንበት ሰዓት የወንዱ ዘርና የሴት ዘር በሚገናኝበት ሰዓት መጥቶ የማህፀን ግድግዳ ላይ የወር አበባው ግድግዳ ሆኖ ነው የሚቆየውና ያው ጽንሰት ካልተሄደ ያው ይፈሳል እንደማለት ነው። የሰው ልጆች እንግዲህ ከአዳምና ሔዋን ያው እንደምታውቁት ከአፈር የተበጁ እንጂ ከማህፀን የወጡ አይደሉም። የመርገም ደም የለባቸውም ነበር። የመርገም ደም የመጣው ዕፀ በለስን ካደሙ በኋላ ነው። የዕፀ በለስን ካደሙ በኋላ የቁርበት ልብስ አለበሳቸው ማለት የወንዱ ዘር ፍሬ የወንዱ ጾታዊ አካሉ ላይ ሸለፈት መሆኑ ነው አንደኛ። ሴቲቷ ደግሞ ማህፀን ነው። ኖርማሊ ማህፀን የሚባለው ስፒሪቹዋል ማህፀን ነበር የነበረው። እንዳልኳችሁ በሃርሞናይዝ ነበር የሰው ልጅ የሚወለደው የነበረው። የማህፀን ቁርበት ሲደረግ የሚወለደው የሰው ልጅ ሁሉ መርገም ስላለባት የመርገም ደሙ ጋር ነው እየተገናኘ የሚመጣው። ፈርቲላይዝ ከሆነ በኋላ መጥቶ ሄዶ የሚተከለው የማህፀን ግድግዳው ላይ ወይም የመርገሙ ደም ላይ ነው። ዳሶል ያ ነው ራዕየ ዮሐንስ ምዕራፍ 12 ላይ ልትወልድ ባለች ሴት ፊት ቆመ የሚለው ሁሉንም የሰው ልጆችን እየበላ የነበረ ስለሆነ ማለት ነው። እና ሰውም ልክ ፈርቲላይዝ ከሆነ በኋላ ሄዶ ተተክሎ እንትኑ ይሄ እንግዲህ ልጅ እስከሚለው ድረስ ያ ኤምብሪዮ ፈርቲላይዝ የሆነ ኤምብሪዮ እየበላ ወይም ደግሞ በአምበሪካል ወይ ደግሞ በእትብት ከእናቱ ጋር እስከሚገናኝ ድረስ የወር አበባውን እየበላ ነው የሚኖረው። ስለዚህ የሰው ልጅ በተወለደ ቁጥር የመርገም ደምን እየበላ ነው የሚኖረው። የመርገም ደም እያገኘው ነበር የነበረውና ለ5500 ዓመት ሲበላ ሲያሳድድ የነበረው ቀዩ ዘንዶ ያ የወር አበባ ነው። ከወርም ሆል ጋር ተያይዞ ወርም ቫሪያንት ነው። የሰርፐንት እና የድራገን ጋር የተገናኘ ነው። ራዕየ ዮሐንስም ቀዩ ድራጎን የሚለው እሱን የወር አበባ ነው። ዓለምን ወደ ወር አበባ ሲስተም መመለስ ነው። በሜትሪክስ ፊልም ላይ እንደምታውቁት የሰው ልጆችን ሲያሳድጉ የነበሩ በሜትሪክስ ላይ ሲያሳድጉ የነበሩት ፊልሙ ላይ እነዛ ወርሞች ወይ ደግሞ ወርም ሆሎችን አይታችኋል። ዲጂታል ማሽኖች ማለት ነው። እና ያ ነው ዲጂታል ወርልድ። አሁን የሚመጣው ኤአይ ቴክኖሎጂ ወይም ዲጂታል ወርልድ የሰው ልጆችን የሚበላ ቀይ ዘንዶ ነው። በዘርና በዘሯ መካከል ማለት ሜትሪክስም ሐሳቡ ምንድነው? በሜሽንስና በሰዎች መካከል ላይ ያለ ጦርነት ነው። ቀዩ የክርስቶስ ደም ሲሆን የሰው ልጆችን ከስር ነፃ ያወጣ ከዛ ከመርገም ደም ነፃ ያወጣ ሲስተም ማለት ነው። ሰማያዊ ደግሞ የመሽኖች ከለር ነው ማለት ነው። መሽንስ ሰማያዊን ይዛሉ፣ የሰው ልጆች ደግሞ ቀዩን ይዛሉ። በሴቲቷና በእባቡ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ የሚለው ይሄንን ነው። የመርገም ደምና የመርገም ደም ያልሆነው ሕይወት ያለው የኢየሱስ ክርስቶስ ደም በመስቀል ላይ የተሰጠው ነው። ይሄ ነው ትልቁ ሚስጥር። በዓለም የሰው ልጅ እየተገዛበት ያለበት ሚስጥር ይሄ ነው። ያንን ለ5500 ዓመት የሰው ልጆች ሲገዛበት የነበረው ሞርፌስም እንዳለው ታስራችኋል። የአስር ቤትን ፊል እንዳታደርጉ ስሌቨሪ ውስጥ ነው ያላችሁት። ለዛ ነው እውነትንም ታቋታላችሁ፣ እውነትም አርነት ታወጣችኋለች ማለት ከስር ታወጣችኋለች ማለት ነው። ኢየሱስ ክርስቶስ ደቀ መዛሙርቱን በሚያሰማራ ሰዓት በአብ በወልድ በመንፈስ ቅዱስ እያላችሁ እያጠመቃችሁ ደቀ መዛሙርት ያደርጓቸው ማለት ነው። እና እንትኖችን ጳጳሳትን ወይም ደግሞ የእምነት አባቶችን ሲያቋቁም ወይም ደግሞ ሐዋርያው ጴጥሮስን ሲነግረው ምንድን ነው ያለው? ጠቦቶችን በጎቼና ግልገሎቼን ጠብቅ ነው። እነዛን የሚጠብቃቸው ከተኩላና ከሚበላቸው አውሬ ነው። ነፃ የሚያወጣ ማለት ነው። ስለዚህ የክርስቶስ ሲስተም ወደዚህ ምድር የመጣበት ምንድን ነው?
የማህፀን ወይም ደግሞ የሞትን ሲስተም ሞትን ድል አድርጎ የመሄድ ሐሳብ ነው። ያንን ነው ለኛ የሰጠን አለመሞትን ማለት ነውና ነፃነት እንድንወጣ ትልቁን ነፃነት የሰጠንን ያ ነውና ያ የተሰጠንን ነገር ለዛ ነው ራዕየ ዮሐንስ ምዕራፍ 5 ላይ ቁጥር 9 ጀምሮ ከነገድ ከጎሳ ከብሔር ሁሉንም በደሙ የዋጀው ማተቡን ይፈታ ዘንድ ያለው የተባለው ለሱ ነው። ስለዚህ ማተብ ታትሞብን የዘላለም ሞት በማህፀን ላይ ተጻፈ። እያንዳንዱ ሰው ህይወት ላይ ሲወለድ የሞት የተጻፈብን የተጣባንን ያ የመርገም ደምን ያጠፋልን። ለዛ ነው ኢሳይያስ ላይም እንደምታውቁት ጽድቃችን የመርገም ጨርቅ ሆነ የተባለው ለዛ ነው። መርገም ጨርቅ የሆነውና ከመርገም ጨርቅ ጋር ተያይዞ ብዙ ጊዜ አይታችኋል ቅርብ ሰዓት እና ያ መንፈስ ነው የሰው ልጆችን ሊበላ የሚፈልገው። ክትባቱ፣ ዲጂታል አይዲው፣ ኤቭሪቲንጉ ወደ መርገም ደም መመለስ ነው። ኢየሱስ ክርስቶስ በመስቀል ላይ ከፍሎ የሰው ልጆችን ያዳነበትን ሲስተም ገልብጦ መውሰድ። ከዚህ ጋር ተያይዞ በሀገራችን ሀፕን ያደረገ ነገር ነበረና በሰሜኑ ጦርነት ያው እርስ በራስ የተከፈለውን ነገር ታውቃላችሁ። ያው ከጀርባው ብዙ አጀንዳዎች አሉት። እንግዲህ እግዚአብሔር እሱን በጊዜ ይመልስ። ሚስጥሩ ወደፊት እንግዲህ የሚወጣ ነው የሚሆነው ከእግዚአብሔር ጋርና በሰሜኑ ጦርነቱ ጊዜ አሜሪካን 1,000 ትሩፕሶችን ቀይ ዘንዶ በሚል ግብረ ኃይል ወደ ኢትዮጵያ እንዲገባ ተደርጎ ነበር ከሁለት ግዛቶችና ኮንሲደንስ አልነበረም ነገርየው ከቀይ ዘንዶ ጋር እንግዲህ የሚገናኝ ነገር ያው ትልቅ ቃል ኪዳን ነው። ራዕየ ዮሐንስ ምዕራፍ 12 እንደ እምነት ክርስትና ሲሆን እንደ ሀገር ኢትዮጵያ እንደ መንፈሳዊ አንድምታ እናታችን ቅድስት ድንግል ማርያም እና ልጇ እንደሆነና አውሬው ማሳያ ነው። ሚስጥራዊው ደግሞ ከወር አበባ ጋርና ከሚወለድ ልጅ ጋር የተያዘ ትልቅ ሚስጥር ነው እና ደግሞ የሐሳብ ልዕልና የሚያሸንፍ የሐሳብ ልዕልና አንድምታ አለው። አባቶች በ5 በ6 በ7 በ10 ድረስ ይፈቱታል። እኛ አሁን ዋናው ነገር ካነሳነው ኢሹ ጋር ምን ይገናኝልናል የሚለውን ነው ማውራት የምንፈልገውና ለምን 10,000 ማነው 1,000 ሰው ሆኑ? ምንድነው ምክንያቱ? ቀዩ ዘንዶስ ለምንድን ነው ስሙን ያንን የሰጡት የሚለውን ብለን ስናስብ ክርስትናን ሊበላ የሚፈልግ ያንን ትንሳኤ ሰው ልጆችን ትንሳኤ ሊበላ የሚፈልገው ሲስተም ከ1,000 ጋር የተያዘ ትልቅ ቃል ኪዳን ስላለው ነው እና የሰው ልጆች ዕፀ በለስን በበሉ ሰዓት ያው መርገም ደም ወይም ደግሞ ዕፀ በለስ ማለት ቀዩ ዘንዶ ነው ብለን አገናኝተነዋል። ስለዚህ 1,000 ዓመት እንዳንሞላ በእግዚአብሔር አንድ ቀን በእኛ 1,000 ደግሞ በእግዚአብሔር አንድ ነው ቀን ነው ተብሎ የተነገረ ነገር የሚታወቅ ነው። በበላችሁ ቀን ትሞታላችሁ ማለት አንድ ቀን ሳይሞላቸው ነው 930 ያው የአዳም የምታውቁት ነው እና 70 ዓመት ሲጎለው ነው። የሔዋን ደግሞ 92 ዓመት ሲጎላት ነው ያረፈችውና የሁለቱ ድምራቸው 162 ዓመት ነው ያለው ማለት ነው። ግን አዳምና ሔዋን ሲሰሩ የ30 ዓመት እና የ15 ዓመት እንደሆነ ስለሚታወቅ 30 ዓመቱ ያልተኖረ ማንነት ነው። የ30 ዓመት ተደርጎ ተፈጠሩ እንጂ 30 ዓመትን የኖሩ አይደሉም። አዳም ኦልሞስት 100 ዓመት አጎሏል ማለት ነው 30 ስትነሳ ከ930። ሔዋን ደግሞ 15 ዓመት ሲነሳባት ከ908 ላይ 893 ይሆናል። የሁለቱም ድምር 207 ይሆናል ማለት ነው። ኢየሱስ ክርስቶስ በመስቀል ላይ እቺ የ1,000 ዓመቷን ወይም ደግሞ ያቺን ሕጸጿን ነው በመስቀል ላይ ሆኖ የሞላት። ያቺ ሕጸጽ ነች ለ5500 ዓመት የሰው ልጆች የመርገም ደም እየተበላ
እንዲኖር ወይም ደግሞ በእስር ቤት እንድንሆን በሜትሪክስ እንድንሆን የመርገም ደም ጽድቃችን እንደ መርገም ጨርቅ ተቆጠረ የሚለው ነገር ከዛ ጋር ተይዞ ነው። የቀዩ ዘንዶ ማለት የመርገም ደም ማለት ነው። ያ የተጣለው ዘንዶ ማለት የሰው ልጆችን ዕፀ በለስን እንዲበሉ በእባብ ውስጥ ያደረው ማለት ነው። እባብ ነበር መካሪው ማለት ነው። ስለዚህ የእባብ ምክር የሞት ምክር ነው ለማለት ነው። ስለዚህ ያ የወደቀው ዘንዶ ማለት መካሪው ማለት ነው። ለ5500 ዓመት የሰው ልጆችን ተጣብቶ በባርነት ሲገዛ የነበረው ማለት ነው። ስለዚህ 1000 ሆነው የመጡት ኢየሱስ ክርስቶስ 1000ዋን ሞልቶላቸው ያቺ ጎደለችዋን በመስቀል ላይ ሞልቶ 1000 ዓመት አድርጎ የዘላለም ሕይወትን እንዲሰጣቸው 1000 ዓመት መሙላት ማለት የዘላለም ሕይወት ነው። ወይም ደግሞ በበላችሁ ቀን ትሞታላችሁ ማለት አንዷን ቀን አለመሙላት ማለት ነው በእግዚአብሔር ዘንድ። ያቺን ቀን ሞላልን ኢየሱስ ክርስቶስ ነው እና 1000 ስለሞላ ቀዩ ዘንዶ የ1000ን ሪቨርስ ይዞ ይመጣል። ለዚህ ነው ግብረ ኃይሉ ቀዩ ዘንዶ ተብሎ በስፔሻል ምክንያት ከሁለት ግዛቶች የተወጣጡ 1000 አድርጓቸው ነው። እንደው ዜናውን ወደኋላ ሄዳችሁ ብትመለከቱት የመጡት ወታደሮች ራሱ ፈርተው ነው እያለቀሱ ነው ምናምን ነገር እና እንደዚህ ሆኖ የማይታወቅ ነገር ነው እና ሲያመጧቸው ከፍራቻ ጋር ነበር። ለምን? የተላኩበት ሚሽንን አስፈሪ ስለሆነ ማለት ነው። እና ቀይ ዘንዶ ነው አሁን ኢትዮጵያን ቀይ ዘንዶ ነው እየተዋጋት ያለው ማለት ነው። የመርገም ደም ነው እየተዋጋት ያለው እና ለ7 ዓመት ነው ትሪቢሌሽን ታይም ተብሎ ይፈታል አይደል? ለ3 ዓመት ከ6 ወር እንደገና ደግሞ ለ3 ዓመት ከ6 ወር ሁለቱ ድምር 7 ዓመት ይሆናል እና የመርገም ደም ማክሲመሙ 7 ቀን ነው። ከዚህ ጋር የተያዘ ነው። የመርገም ደም ከዛ ጋር ከተያዘ የአዳም 930 ሆኖ 70 ዓመት ከቀረው የጎደለችው ከሆነ የመርገም ደም ነች ያቺኛዋ ማለት ነው እና ዜሮዋን ስናጠፋ ወይም ስንገለብጠው 7 ይሆናል ማለት ነው። ያቺ የመርገም ደም ነች 1000 ዓመቱን እንዳንሞላ ያደረገው። ያቺን የመርገም ደም ኢየሱስ ክርስቶስ አዳንንና በደሙ ያቺን ገዛ ማለት ነው። ከነገድ ከጎሳ ከቀለም ከተለያየ ነገር ውስጥ በደሙ የዋጀን ለዛ ነው። የመርገም ደም አለ፣ የሕይወት ደም አለ ማለት ነው። አዳም ያደማት ያቺ ዕፀ በለስ የመርገም ደም ናት ሰውነታችን ውስጥ ስትኖር የነበረችው። ኢየሱስ ክርስቶስ ግን በመስቀል ላይ የከፈላት ያቺ ደም የመርገም ደምን የምታጠፋ ናትና ያቺ ጉለታችንን ስለሞላ የሞላውን ሊያጎሉ ሪቨርስ አድርገው የመጡበት ምክንያት ከሰሜኑ ጦርነት ጋር ተያይዞ ያ ነው እና ትልቅ ሚስጥር ነው ያለው። እነሱ በዚህ መንገድ የሚሄዱት ለዚህ ነው። ይህንንም ጉዳይ አውቀን ለሚመጣው ጦርነት ተዘጋጅተን መንፈሳዊው ማለት ነውና ተዘጋጅተን መጠበቅ አለብን። በቀጣይ ክፍል ሁለተኛውን ክፍል እናቀርባለን። እስከዛው ሰላም ቆዩ።